አትችልም። ወዳጄ ረፍት ያለው በኢየሱስ ብቻ ነው። ኢየሱስ ክርስቶስ ያሳርፋል። ለዚህ ነው መጽሐፍ ሲናገር እውነት እውነት እልሃለሁ እግዚአብሔር አንተ በዚች ምድር ላይ እንድትበዘበዝ አይደለም። እግዚአብሔር መጽሐፍ ቅዱስ ሲናገር ኢሳይያስ 59 ቁጥር 16 እግዚአብሔር ወደ ምድር ሲመለከት ሰው እንደሌለ አየ አለ። ወዳጄ ሰው እንደሌለ አየ። ሁላችንም ኃጢአት ሰርተናል። የእግዚአብሔር ክብር ጎሎናል። ወዳጄ ወደ እግዚአብሔር የሚማልድ ማንም ሰው የለም። ወዳጄ እግዚአብሔርን የሚያመልክ ማንም የለም። እግዚአብሔር ወደ ምድር ሲመለከት ሰው እንደሌለ አየ አለ። የገዛ ክንዱ ይላል መድኃኒትን አመጣ። መድኃኔዓለም ክርስቶስ ኢየሱስ አንተን ሊያድን ከእመቤታችን ከቅድስት ድንግል ማርያም ተወልዶ በዚች ምድር ላይ እሱ የአብን ፍቃድ ደስ ያሰኘው አብን ደስ ያሰኘው የምወደው ልጄ የተባለለት ልጁ ኢየሱስ ክርስቶስ ነው። ለዚህ ነው በልጁ በክርስቶስ ኢየሱስ አንተም በአብ ዘንድ ደስ እንድትሰኝ ልጁን ኢየሱስ ክርስቶስን ወደ ልብህ ማስገባት አለብን። ለዚህ ነው ልጁ ያለው ይላል። በእውነት ልጁ ያለው አብና ወልድ ያለው እንደሚል በልጁ በክርስቶስ ኢየሱስ ስታመን አባባ ብለህ የምጠራበትን የልጅነትን ስልጣን ትቀበላለህ። ስለዚህ ልጅ ከሆንክ የእግዚአብሔር ወራሽ። ለዚህ ነው መጽሐፍ ሲናገር ዮሐንስ 1:12 ላይ ለተቀበለኝ በስሜ ለሚያምን ለእነሱ ይላል የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። የልጅነት ስልጣን ትቀበላለህ። ወዳጄ ይህ ወንጌል አንተ ከጨለማው ወደሚደነቀው ብርሃን የእሱን በጎነት እንድትናገር የመንግሥቱ ካህናት እንድትሆን ነው። ወዳጄ ና ጌታ ኢየሱስ ክርስቶስ ለዚህ ነው መጽሐፍ ሲናገር ይህን ዓለም አትርፈ ነፍስን የእግዚአብሔርን ቃል ብታጎድል ምን ይጠቅማል? ወዳጄና የሚጠቅምህ በእውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ለአንተ ብርሃን የሆነው ኢየሱስ ብቻ ነው። በሕይወት ላይ ብርሃን ሊሆንልህ የመጣውን ኢየሱስን ወደ ልብህ አስገባ። ከዚህ ጌታ ጋር ታረቅ፣ ንስሐ ግባ። እህቴ ወንድሜ ና ንስሐ ግባ። እውነት እውነት እልሃለሁ ወጣትነትን ዘመንን በዚች ዓለም ላይ በሱስ በጫት በሲጋራ በመጠጥ አንተ ሕይወቱን አጨርስ። ወዳጄና እውነት እውነት እልሃለሁ አንተ የእግዚአብሔር ማደሪያ ሆነ ሳለ ቤት ያለ የጸሎት ቤት ነዋል እንጂ የዱርዬዎችና የወንበዴዎች ዋሻ አይደለም።